እንደው ዝም ብለን ተናግረናቸው እንዳናልፍ ምንድናቸው የሚለው ባጭር ለምሳሌ የመጀመሪያው አንጎል ወይም ናላ ነው ብለውኛልና ምንድነው አንጎል ወይም ናላ? አሁን ከላይ እንጀምር። የእሳት ባህሪ ከሚመራው ዕውቀት እንጀምር ማለት ነው። እሳት እንደሚታወቀው ብርሃን አለው፣ ሙቀት አለው እና እዚህ ውስጥ ያለው የብርሃን መጠን ከባድ ነው። የዕውቀት መጠን ማለት ከአንገት በላይ ይሄ ከአንገት በላይ ያለው ከፍ ያለ ነገር ነው። እንደምታየው አንደኛ ከሰማይ ጋር መገናኘት የሚችለው ከፍ ብሎ ሰማይን መዳሰስ የሚችለው ሰው ከራስ ጸጉሩ እስከ እግር ጥፍሩ ነው አይደል የሚባለው የመጨረሻ ስለሆነ ይሄንን በኢትዮጵያውያን የዕውቀት እይታ ወይም ሰውን ተንትኖ የማቅረብ እይታ ምን እንለዋለን? መክብበ ህዋሳት የህዋሳት ሁሉ መክብባቸው እንለዋለን። በቃ ሰው እጁ ቢቆረጥ ይኖራል፣ እግሩ ቢቆረጥ ይኖራል፣ አንገቱ ቢቆረጥ ግን ሊኖር አይችልም። ስለዚህ መክብበ ህዋሳት ነው ሁሉንም የያዘ። ቅድምም እንዳልኩት ህፃን ሲወለድ ጸጉሩ ላይ እንደ ሽክርክሪት እንዳለ ሁሉ ከላይኛው አካል ጋር የሚገናኘው እንደ አንቴና ይሄ ነው። በጣም የናላ ኃይል ቀላል አይደለም። በኢትዮጵያ ቀመረ ፊደል ከአንገት በላይ ያለ ይሄ ናላ ዕውቀት በፊደል ቀ ነው የምንወክለው፣ የራስ ቅል ማለት ነው። የቀ የተሰጣት የቀመረ ፊደላችን ወይም የጂኦሜትሪያ ልኬቷ 100 ነው። ስለዚህ ይሄ 100 ነው። አጠቃላይ 100 ብለን ለምሳሌ 30 60 100 ፍሬ እንደሚባለው ይሄ የናላ ዕውቀት የ100 ዕውቀት ነው። በጣም አብሶሉት ዕውቀት ነው እና መክብበ ህዋሳት ይባላል። እንደው በጣም የሚገርመው የቀ ወይም ራስ ቅል የሚመራበትን ኮድ የምትሰጠው ቀ እንደምታያት መስመር አላት፣ ሁለት ክብ አላት። ይሄ በደንብ እናስተዋላለን። ምክንያቱም ከቀ ቀጥሎ በአበገደ ረነ ያለው ራስ ነው። ከራስ ላይ ነው ቅል ቀ የሆነችው። ቀ ክብ ሁለት ክብ አላት። እዚህ ላይ እንደውም ስክሪኑ ላይ ተመልካቾቻችን ሊያዩት ይችላሉ። እና 100 ቢሊየንስ ኒውሮንስ አሏት። 100 ትሪሊየንስ ግንኙነት ማድረግ ይቻላልና ምን ያህል ውስብስብ እንደሆነ ማሰብ ያስፈልጋል። አብዛኛው በዚህ መጠን ማለት ነው። ይሄ ማለት ትንሹ ዩኒቨርስ ማለት ነው። ትንሹ ኩለንታ አጽናፈ ዓለም ከአንገት በላይ ለምን ጥበብ ሀነጸት ላቲ ቤተ ዋቀመት ላቲ ሰባታ አይማደ ጥበብ ነው። ጥበብ ቤቷን ሰራች ይላል። ለራሷ ቤትን ሰራች፣ 7 ምሰሶችን አቆመች ይላል። ምንድነው ጥበብ? እግዚአብሔር ነው። መክብበ ህዋሳት የሆነውን ራስን ሲሰራ ወይም አጠቃላይ ሰውነትን ፈጥሯል። ራስ ላይ ግን 7 ነገሮች ሹሟል እንደማለት ነው። ምክንያቱም ማደሪያው ነው። አእምሮአችን ሁሉ ጊዜ እግዚአብሔርን ሊያስብ ይገባልና እነዚህ 7ቱ ነገሮች ሁለት አይን ያለው ነው። እንደ ፀሐይና እንደ ጨረቃ ብርሃን ማለት ትችላለህ። ብርሃን ማለት ነው ፀሐይና ጨረቃ ሁለቱም ብርሃን ታላላቅ ብርሃኖች ናቸው። ከዛ 5ቱ ግን 2 ጆሮ አለው፣ 2 የአፍንጫ ቀዳዳ አለው፣ አፍ አለው ማለት ነው። አፍ አለው። እነዚህ ምንድናቸው? መክብበ ህዋሳት በሚመራቸው ራስ ላይ ያሉ 7 ነገሮች ናቸው እና 7ቱም ብርሃን ነገሮች ናቸው። ለምሳሌ ከፕላኔት 5ቱ በአይን ይታያሉ፣ ፀሐይና ጨረቃ በአይን ይታያሉ። እነዚህም የሚታዩ ነገሮች ናቸው። አፍአው ሆኖ ይታያሉ። ለምሳሌ ሜርኩሪ፣ ቬኑስ፣ ማርስ፣ ጁፒተር፣ ሳተርን እነዚህ የምንላቸውና ፀሐይና ጨረቃ እና የቀኝ አይንን በፀሐይ መወከል፣ የግራ አይንን በጨረቃ መወከል ይሄ ራሱ ችሎ ሰፊ ነገር ነው። ወደዛ አልገባም እና እሁድና ሰኞን መወከል ማለት ነው። እሁድ ፀሐይ ነው፣ ሰኞ ጨረቃ። ለምን ተባሉ? ሌላ ቀን ራሱን ችሎ ብናነሳው እንችላለን። ማክሰኞ ላይ ስንሄድ እዝን ዘይማን የሚባለው ወይም ቀኝ ጆሮ ላይ ስንሄድ መሪህ ወይም ማርስ ነው። ቀጥሎ ደግሞ ይሄ ማለት ማክሰኞ ረቡ እንደማለት ነው። ራብ 4ኛ ማለት ነው። እዛ ላይ ተሾመው ሜርኩሪ ነው፣ አጣርድ የሚባለው ማለት ነው። ቀጥሎ አንፍ ዘይማን ነው። የቀኝ አፍንጫ ቀዳዳ፣ ግራ አፍንጫ ቀዳዳ ናቸው። አንዱ ሐሙስን ይወክላል። ሐሙስ ደግሞ መሽተሪን ጁፒተርን የሚወክል ነው። አርብ ነው። አንፍ ዘጸጋ ቬኑስ ናት፣ ዝሁራ ናት። ይሄ ትርጉም አለው ራሱ እና አፍ በሳተርን ነው በዙሃል ይወከላልና እነዚህ 7ቱ መገብተ ዕለታት ይባላሉ። 7ቱ መገብተ ዕለታት ማለት ዕለታቱን ወክለው የሚመግቡ ብርሃን አካላት እንደማለት ነው። ስለዚህ በ7 ጥበብ ሰውን ሲፈጥር ጥበብ እግዚአብሔር ማለት ነው። አይማድና ቆመ የሚለው ሰው መታወቂያው ፊቱ ነው። በቃ እጁ አንገቱን ከተቆረጠ ሰው እኮ ልታውቀው አይለየም። በቃ የሞተም ሰው አንገቱ ከተቆረጠ አታውቀው። መታወቂያው ግጻው ይባላል። እፍ ያለበት ፈጣሪ እፍ ብሎ ህይወት እስትንፋስን የሰጠው ፊቱ ላይ ነው። ወነፋ ውስጥ ተገጹ ለአዳም መንፈሳ ህይወት እፍ አለበት። ይሄ ማለት ነው ይሄ አካል
እነዚህ ሰባቱ ብሩሃን አካላት የወከለ አካል ነው። በጣም የከበረ አካል ነው። ስለዚህ መክብበ ሕዋሳት ሆኖ የእሳት ዕውቀት እየመራው የሚኖር ሲሆን 100 ቢሊየንስ ኒውሮኑ ትሪሊየንስ 100 ትሪሊየንስ ኮኔክሽን ያለው ኤሌክትሪክ በለው በቃ እንደውም ሳይንቲስቶቹ ምን ይላሉ ጭንቅላትን ኃይል ሲያነሱ እንትን ማድረግ ይችላል መብራት ማብራት ይችላል የተወሰነ ግሉኮስ ተጠቅሞ ማለት ነው። በጣም ደግሞ የሚያበራው ደግሞ የበለጠ ኃይል የሚሰጠው ሰው ንቁ ሲሆን ሰው ለእንቅልፍ አልተፈጠረም ለንቃት የተፈጠረ ነው። ሲነቃ በጣም ኤሌክትሪኩ ይሰራልና ይሄ በጣም የሚገርም ነው። አሁን ፊደል ቀን አምጥተን ምክንያቱም እያንዳንዱ የሚወከልበት እንትን ስላለ ማለት ነው። ይሄ በሁለት መልኩ እንወክለዋለን። አንደኛው በሰ ፊደል ይወከላል እሳት ስለሆነ ማለት ነው። ዝርዝር ውስጥ አልገባም። ወይም ደግሞ በቀም ይወከላል። ቀ ማለት ያው ስክሪኑ ላይ ተመልካቾቻችን ይመልከቱት ሁለት ቀዳዳ አለው። በተመሳሳይ መልኩ የራስ ቅላችን ውስጥ ሁለት የአንጎል ክፍሎች አሉ። ቀኝ አንጎልና ግራ አንጎል አለ። ይሄ በጣም የሚገርም ነውና እንደ ሚዛን ነው የሚያዩት ሊቃውንት ሚዛን ይሉታል። አሁን ጥናቶች እንደሚያሳዩት የግራ አንጎል ከቀኝ አንጎል በበለጠ ቃላታዊ ትንተና ላይ የሚያተኩር ነው። ለምሳሌ መነሳነሳችን ወደ ግራ አድርጉ ወደ ቀኝ አድርጉ ባል ነገር ምርቃት ላይ እንደምናየው ማለት ነው። እና አሃዛዊ አንጎል ነው። ግራ አንጎል አብዛኛውን ጊዜ ቅደም ተከተል ይሄ ትንተና የሚወድ መስመራዊ ሐሳቤን የሚወድ ቀመር የሚወድ ቋንቋ የሚወድ አመክንዮ ነገር ላይ አማናዊ ነገር ላይ ትኩረት የሚያደርግ የአንጎላችን ክፍል ነው። ቀኝ አንጎል ግን ትንሽ ለየት ይላል። አብስትራክት ነው። ቅድስናዊ ሐሳቤ ያስባል። ስፒሪቹዋል የሆነ ነገር ኢንላይትመንት ይሄ መንፈሳዊ አብርሆት ይፈልጋል። ይሄኛው ቀኝ አንጎል ራእይ በኋላ ልናነሳው እንችላለን። ዜማ ሊወድ ይችላል። በቃ መንፈሳዊ ነገር ውሳጣዊ ስሜት ነገሮች ሁሉ በቀኝ አንጎል የሚከወኑ ናቸውና ኢቃላዊ የሆኑ ነገር ከቃላት ኢቀመራዊ ከቀመር ይወጡ ግን በርቀት ደረጃ የሚታሰቡ ነገሮች አብዛኛውን ክፍል የቀኝ አንጎል ክፍል እንደሚከውናቸው ጥናቶች ይጠቁማሉ። ግን እንዲህ ሲባል ግን ሁለቱንም በአግባቡ መጠቀም ይችላል። አንዱ ለአንዱ ድጋፍ መሆን ይችላል እንጂ ሁሉ ጊዜ የግራ አንጎልን ብቻ ከተጠቀም ሌላውን ረቂቁን ነገር እንተዋለን ማለት ነው። ስለዚህ ግራ አንጎል ቀኝ አንጎል ሁለቱም መከወን ይችላሉ። እንደ ቀ ፊደል ያቸው ቀ ፊደል ሁለት አይኖች ናቸው። ምን ይባላሉ? አዕይንተ አእምሮ ይባላሉ። የአእምሮ አይኖች። ለምሳሌ ቅዱስ ያሬድ እንሂድ ከምርቃቱ በፊት ሀበነ እግዚኦ አዕይንተ አእምሮ ይላል። አቤቱ የአእምሮ አይኖችን ነው የሚለው። የአእምሮ አይን አላለም አይኖችን ነው የሚለው። እነዚህ ናቸው ልክ እንደ አይን ናቸው ማለት ነው። ዘወትር አንተን ብቻ ያዩ ዘንድ የሚለው ነገር አለ። ስለዚህ እነዚህ ሁለቱ አይኖች ሰው በአግባቡ መግጠም ከቻለ እንደ ቀ ፊደል በለው ቀ አንድ መስመር ወደ ታች አለው አንድ መስመር ወደ ላይ አንድ መስመር ወደ ታች ነው። ወደ ላይ እስከ ጽርሐ አርያም ወደ ታች እስከ በርባሮስ የማየት አቅም አለው እንደማለት ነው። በቃ ሰው ለዚህ ነው የተፈጠረው። ቀና ለምሳሌ ቅዱሳን በቁ ሲባል 100 ደረሱ አይደለም የሚባለው ቀ 100 ናታ ቅድስና ናት። አይ ቀ 100 አሃዛዊ ሽክርክሪቱን ማየት ይችላሉ ተመልካቾቻችን። እዚህ ላይ ቀ 100 መሆኗ ቅድስናዊ ሐሳቤ መጨረሻ ቅዱስ ለመባል በቀ ነው የምንጀምረውና ይሄ ቅድስናዊ ሐሳቤ በ100 የሚመራ ነው። ስለዚህ 100 ቢሊየንስ የሆነ ኒውሮን ያለው 100 ትሪሊየንስ ኮኔክሽን ማድረግ የሚችል መክብበ ሕዋሳት በመሆኑ ሁለቱንም መቅጠም የቻሉ ሰዎች ወደ ላይ እስከ ጽርሐ አርያም ወደ ታች እስከ በርባሮስ አይተው 100ኛ ማዕረግ ደረሱ ይባላል ማለት ነው። ስለዚህ መክብበ ሕዋሳት የሆነው አንጎል በዚህ መልኩ መቃኘት ይቻላል። በጣም ሰፊ የእውቀት እንትን ነው ራሱን ችሎ